ጤና ይስጥልኝ ተስፋዬ ነኝ ከዘ ቱቶሪያል አካዳሚ እንደምናችሁ እንደምንዋላችሁ ነደና ነኝ እግዚአብሔር ይመስገን በዛሬ ቪዲዮዬ ትንሽ ወደ ኋላ ተመለስኩኝ ምክንያቱም ጥያቄዎች ነበሩ ቁቤ አፋን ኦሮሞ ላይ ድምጾች ምን ተብለው እንደምትጠሩ የጠየቁ ሰዎች ስለነበሩ ይሄንን ቪዲዮ ልሰራ ተገድጃለሁ ስለዚህ ገረፍ አርጌ ያንዳንዱ ፊደል ምን እንደምባል እነግራችኋለሁ ግን በያንዳንዱ ፊደል ፊትለፊት በአማርኛ ፊደላት ምን ተብለው እንደምትጠሩም ጽፌያለሁ ስለዚህ ቪዲዮውን ስታዩ ምን እንደምባሉ በኋላ ተመልሳችሁ ስትመለከቱ ልገባችሁ በመችል ሁኔታ ማለት ነው የተለዩት ላይ በፊት በነበረው ቪዲዮ የትኞቹ ልዩ ድምጽ እንዳላቸው አብረን አይተን ነበር አሁን ሙሉውን አብረን እናያለን የኦሮምኛ ፊደላት እንደማንኛውም ፊደል በሁለት ነው የሚከፈሉት ተነባቢና አናባቢ በአማርኛ ውስጥ ይሄ ተነባቢና አናባቢ የለም ምክንያቱም በአማርኛ ተዋህደዋል I don't know ሌሎቹ ቋንቋዎች ውስጥም የተዋሃደ ሊኖር ይችላል ግን በእንግሊዘኛና አብዛኛው የላቲን ፊደላትን በመጠቀሙ ተነባቢና አናባቢ ያላቸው በኦሮምኛ ተነባቢዎች ድብፋማ ይባላሉ ድብፋማ ማለት ተነባቢ ማለት ነው ሌላ ትርጉም የለውም አናባቢ የሚለው እንድነገር የሚያደርግ ነው ይሄኛው የሚደረግ ነው እንድነበብ የሚደረግ ይሄ ተነባቢ እንድነበብ የሚደረጉ ናቸው ምክንያቱም ድምጽ በራሳቸው ድምጽ ያላቸው እነዚህ ኮንሶናንት የሚባሉ ናቸው በእንግሊዘኛ ኮንሶናንት ኖርማሊ ድምጽ ያላቸውም ለዛም ነው ተነባቢዎች የሚባሉት የግድ አናባቢ በጎናቸው ካልተጨመረ ድምጽ የላቸውም በኦሮምኛ እንዳውም ተነባቢዎች ድምጽ የላቸውም ግን እዚህ የምናያቸው አባባሎች ለማስተማር ሲባል የአ ድምጽ ተጨምሮባቸው ባጫ ዳፋ ጋሃ ተባሉ የአ ድምጽ ተጨምሮባቸው በእንግሊዘኛ የኢ ድምጽ ነው የሚጨመርባቸው ቢ ሲ ዲ እየተባሉ ነው ሌሎቹ ደግሞ ጭራሽም እዛ ውስጥ የማይገቡ ናቸው እነ ኤፍ እነ ደብሊው እነ ኤክስ እነ ዜድ የተለየ አይነት አጠራር ነው ያላቸው ምንጫቸው የተለያየ ስለሆነ ማለት ነው በኦሮምኛ እነዚህ ተነባቢዎች ኮንሶናንትስ ናቸው ከኮንሶናንት ውስጥ የተወሰኑ ብቻ ናቸው ድምጽ የተለየ ድምጽ ያላቸው በኦሮሚያ በትምህርት ቤቶች ውስጥ ግን ባ ተብሎ ነው ልጆች መጀመሪያ ሲማሩ ባጫ ዳፋ ተብሎ ነው የሚማሩት እሱም ቀደም ብዬ ለምን እንደሆነ ነገራቸዋለሁ ለምሳሌ አንድ ሰው አበበ ቢባል ኦሮሚያ ውስጥ ያ ሰው አበበ አይደለም አባባ ነው የሚባለው የኦሮምኛ አነጋገርን ተከትሎ ነው ባጫ ዳፋ እንዲባል የተሰየመው ከዛ አንፃር ነው ያንን ለመከተል ተብሎ ነው እዚህ መጀመሪያ ላይ እንደምታዩት ጫነው የተለየ ድምጽ ሲ ነበረ በእንግሊዘኛ ሲ ኤስ የሚለው ነው ኦሮሞ የሚጠቀመው ይሄ ጫ ድምጽ ወይም ጨ ድምጽ ነው ለምንጠቀመው ጋ የተለየ አይደለም ግን በእንግሊዘኛ አንዳንድ ጊዜ የጂ ድምጽ ስላለው ስለሚይዝ ከዛ ጋር ኮንፊውዝ እንዳታደርጉ ነው ለምሳሌ ቼንጅ ውስጥ ቼንጅ ሲጻፍ የጂ ድምጽ ነው ያለው ጂም ነው የሚባለው በእንግሊዘኛ በኦሮምኛ ጂ የጂ ድምጽ ከጄ ነው እንጂ ጂ አይደለም ጋ ወይም ገ ድምጽ አለው ሁሉ ጊዜ ሌሎቹ እንደምታዩት የተለየ ድምጽ ያላቸውም የሳብ ድምጽ ከመጨመር በስተቀር ግን ጃካላማ ናፓ ተብሎ ነው ትምህርት ቤት ልጆች የሚማሩት ሌላኛው የተለየ ድምጽ ያለው ኪው ነው ኪው ሁለት ድምጽ ነው ክና ው ድምጽ ነው ያለው በእንግሊዘኛ በኦሮምኛ እንደሱ አይደለም ኪው አንድ ድምጽ ነው ቃ ነው by the way የአማርኛ ፊደላትን አሁን ሞደርን ቴክኖሎጂ ስትጽፉ እነዚህ ድምጾች እንዲሁ ነው ተሰይሙት ኪው ላይ ስትነኩ የቀቀ ነው ያላቸው the same ትርጉም ነው ከቁቤ
ጋር ያላቸው ብታዩት ማለት ነው። ኪውም ብታዩ የቃ ድምጽ ነው ተሰይሞ የምታዩት ኪቦርድ ላይ ማለት ነው። አር ራኖ፣ ኤስ ሳኖ፣ ቲ ታኖ፣ ቪ ቫኖ፣ ደብሊው ዋኖ፣ ኤክስ ግን ጣ ነው ተብሎ ተሰየመው። ኦኬ ይቅርታ ዘድን አታዩትም። ዘድ ግን የተለየ ድምጽ የለውም ዛ ነው። እዚህ ከዚህ መደዳ ደግሞ የተለየ ድምጽ ያለው ጣ ነው። ጣ በእንግሊዘኛ ጣ የሚል ድምጽ የለም። ቃ የሚል ድምጽም ጫ የሚል ድምጽም በእንግሊዘኛ የለም። ስለዚህ ፊደል አልነበረውም። እነዚህ ደግሞ በኦሮሞ ወይም በአማርኛም ድምጾች ስላሉ የኦሮሞ ድምጽ ይሄንን እንደዚህ ድምጽ ጣን እንዲወክል ተብሎ ኤክስ ነው የተሰየመበት ማለት ነው። እነዚህ አሁን ያየናቸው ኮንሶናንትስ ናቸው ተነባቢ የሚባሉት። ከነዚህ ተነባቢዎች እንዲነበቡ የሚያደርጉት እነዚህ ናቸው። በእንግሊዘኛም እነዚሁ ናቸው። ተነባቢዎች ላይ ሲጨመሩ አማርኛ እንደዚህ ነው የተፈጠረው። ለምሳሌ ሃሁ እንኳን ማስረዳት ይከብዳል። ልውሰድላችሁ። ሉ ሌና ኡ ነው። ሌሉ ሌና ኢ ነው። ሎ ሌና ኦ ነው። ተዋሂደዋል በአማርኛ። ስለዚህ ሁሉም አንዱ ድምጽ እነዚህን አምስቱን ሰባት ናቸው። እዚህ ጋር እንደምታዩት ሰባቱ ተጨምሮ ሃሁ ሃሄ ሂሆ ሌሉ ሊላ ሌሊሎ የሚለውን ለአንድ ድምጽ ሰባቱንም ድምጽ መደዳት ተጽፎ ነው በአማርኛ እንጂ አማርኛ ብዙ ድምጽ ኑሮት አይደለም ብዙ ፊደል የተፈጠረለት። ለእያንዳንዱ ተነባቢ ከአናባቢው ጋር ተጨምሮ ሰባት ድምጾች ተፈጠሩ። በእንግሊዘኛም በኦሮምኛ ተነባቢዎች ተለይተው እነዚህ ላይ ብቻ ነው በትምህርት ላይ የሚሰጠው። ኮንሶናንት ተለይቶ ከዛ እነዚህ ደግሞ ተለይተው ማለት ነው። የተለየ ድምጽ ይሄ እንኳን የተለየ ድምጽ አይደለም። ሁሉም ቋንቋ ለአማርኛም ላይ እንደዚሁ ነው። እንግሊዘኛ ላይ እንደዚሁ ነው። ኤ ነው የሚባል ድምጽ ስሙ ኤ ነው የሚባል እንጂ ድምጹ አ ነው። ወይም አ በኦሮምኛ አንድ ኤ ብቻ ሲጻፍ ነው። ሁለት ኤ ሲጻፍ ነው። ኢ ደግሞ ድምጹ እንደምናውቀው ኢ ነው። ለምሳሌ አበበስ ብለን ስንጽፍ ቢኢ ነው። አበበ ነው። ስለዚህ የኤ ድምጽ ነው። ስለዚህ በኦሮምኛ ያንን ድምጽ ይዞ ነው የተተረጎመው። ኢ አንልም ኤ ነው የምንለው በኦሮምኛ። አይ በኦሮምኛ እና ኢ ነው። አንድ አይ ብቻ ሲሆን ኢ ሁለት አይ ሲሆን ነው ማለት ነው። ለምሳሌ ቢክ እንውሰድ። ቢክ እስክሪብቶ ቢአሲ ቢኢ ክ የክ ድምጽ ነው ያለው። የመጀመሪያውን ቢና አይን ብንወስድ ቢኢ ነው። ቢአይ አይደለም። ቢአይክ አንልም። በእንግሊዘኛ ብዙዎቹ እንደዛ የሚሆኑ አሉ። ግን በአማርኛ ውስጥ ነው። ኢ ስለሆነ አይ ሳይሆን ኢ የሚል ድምጽ እንዲኖረው ተደርጓል። የኢ ድምጽ ነው ስናስተምር ማለት ነው። ኦ የተለየ ድምጽ የለውም። ኦ ነው። ዩ አይደለም። በየትኛውም ቋንቋ በእንግሊዘኛ ዩ ነው ሲያስተምሩ ዩ ተብሎ ድምጹ ይሰጣል እንጂ አገልግሎቱ በሙሉ ኡ ነው። እና የኡ ድምጽ ስላለው በኦሮምኛ ኡ ድምጽ ተሰይሞለታል። የተለየ ድምጽ አይደለም ማለት ነው። እነዚህ ግን አምስቱ ፊደላት አጭር ረጅም የሚያደርጉ እነዚህ ናቸው፣ አናባቢዎች ናቸው። አጭር አ ለምሳሌ አ ነው። ረጅም አ ደግሞ አ ነው። ሁለት አ ይሆናል። ኤም እንደዚሁ አጭርና ረጅም ይሆናል። ኢ ኦ ኡ ይሆናል። ረጅምና አጭር እነሱን የሚፈጠረው እሱ ላይ በዚህ ትምህርት አላቀረብኩላችሁም። አነባበብን እንዴት እንደሆነ አጻጻፍ እንዴት እንደሆነ ሌላ ቪዲዮ አለ፣ እሱን ተከታተሉ። ከነዚህ ውጪ ሌሎች ድምጾች አሉ።
እነዚህ ድርብ ድምጽ የሚባሉ ናቸው። ሁለት ድምጾች አንድ ላይ መጥቶ ሌላ ድምጽ የፈጠሩ ናቸው። እነዚህም በአብዛኛው እንደምታዩት በአማርኛ ወይም እንግሊዘኛ ውስጥ ያሉ ናቸው። ግን የመጀመሪያው ስፔሲፊካሊ የኦሮሞ ብቻ ነው። ዳ ነው። ዳ የኔ ዳ ነው በአማርኛ የጻፍኩት። እንደሱ በአማርኛ ዳ የለም። በላቲን ወይም እንደዚያ አይደለም የምጻፈው። ዳ ዲና ሄች ተቀላቅሎ ዳ የሚል ድምጽ ዳዳ ዴዲ የሚል ድምጽ ይፈጥራሉ። ቻ የምታውቁት ነው። ጳ የምታውቁት ነው። ጻ የምታውቁት ነው። የተለዩ አይደሉም። ኛ በእንግሊዘኛ ውስጥ እንግሊዘኛን በአማርኛ ውስጥ ስንጽፍ ጂኤን ነው። ተገኝ ስንጽፍ ለምሳሌ ጂኤን ነው የምንጽፈው። ግን በኦሮምኛ ጂኤን ሳይሆን ኛ ኤንና ዋይ ነው። እንደምትሰሙትም ኛ የሚለው ነው ኛ የሚል ድምጽ ያለው ጂኤን ጃ የሚለው ድምጽ አይደለም። ይሄ ኛ የሚለው ኤንና ዋይ ነው። ትክክለኛ አሰያየም ነው። ሌላኛው ዣ ነው። ዣ የኦሮሞ ድምጽ አይደለም። ግን በፊት እንደገለጽኩላችሁ የአማርኛዎችን ቃላት ለምሳሌ ዣንጥላ፣ ውዥንብር ምናምን የሚሉትን ቃላቶች ኦሮምኛዎች መጻፍ ቢፈለግ ያንን ድምጽ ስለሚያስፈልግ ተብሎ ዣ ዘድና ዋይ ዣ እሱም በትክክል የተሰየመ ድምጽ ነው። ዣ ተሰይሟል ማለት ነው። እና እነዚህ ናቸው በአጠቃላይ የኦሮሞ ፊደላት ቁቤ። እንግዲህ አይ ሆፕ እንደምረዳችሁ ተስፋ አደርጋለሁ። የተለየ በተለይ ደግሞ ዲፕሊ እንዴት እንደምጻፍና እንዴት እንደምነበቡ ማወቅ ከፈለጋችሁ በዚህ ቪዲዮ ላይ በስተቀኝ ኮርነር ላይ አታች አደርግላችኋለሁ የት ጋር መማር እንደምትችሉ ከዛ ማየት ትችላላችሁ። ይሄንን ቪዲዮ በዚህ ጋር በቃለሁ። ታንኪዩ ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ። ሰላም።